sad. Can't believe this is going on right now. በዓለማችን ላይ ከሚፈጸሙ እጅግ ዘግናኝና ለማየትም ሆነ ለማሰብ ከሚከብዱ የወንጀል አይነቶች አንዱ የትምህርት ቤት ጅምላ ግድያ ነው። ምንም በማያውቁ ክፉና ደግን ባለዩ ህፃናት ላይና ህፃናቱን ዕውቀት ለማስጨበጥ ብቁ ዜጋ ለማድረግ የሚታትሩ መምህራን ላይ የሚደርስ ጥቃት። ዕለቱ እንደ አውሮፓውያን አቆጣጠር አርብ ዲሴምበር 14 ነበር። በአሜሪካዋ ኬንታኪ ግዛት በምትገኘው ኒውታውን ከተማ ውስጥ በሚገኝ ሳንዲ ሁክ በተባለ ትምህርት ቤት ላይ ጥቃት ተፈጸመ። ትልቅ የጥይት እሩምታ። ፖሊስም በቦታው ላይ በሚደርስበት ወቅት ትምህርት ቤቱ በደም ተጥለቅልቋል። በትምህርት ቤቱም ውስጥ ከነበሩት የትምህርት ቤቱ ማህበረሰብ ውስጥ 20 ህፃናት ተማሪዎችና 6 የትምህርት ቤቱ መምህራን ተገድለው ነበር። ለመሆኑ ይህንን ዘግናኝ ወንጀል ማን ፈጸሙ? አሸባሪዎች ወይስ ሌላ አካል? ቀጣዩ የፖሊሶች ጥያቄ ነው። ለመሆኑ ማን ይመስላችኋል? አብራችሁን ቆዩ። 911 what's your emergency? በግድያው ቦታ ላይ አንድ የትምህርት ቤቱ ማህበረሰብ ያልሆነ ሰው ሞቱ ተገኝቷል። እዚህ ቦታ ላይ እንዴት ሊገኝ ቻለ? የዓይን እማኞች እንደገለጹት ከሆነ ይህ ወጣት ግድያውን የፈጸመው ሰው እንደሆነ ተናግረዋል። በትምህርት ቤቱ ላይ ጥቃት ከፈጸመ በኋላ ራሱን ማጥፋቱን ገለጹ። ይህ ሰው እዚህ ቦታ ላይ እንዴት ሊገኝ ቻለ? ከጀርባውስ የላኩት አካላት ይኖሩ ይሆን ወይስ በራሱ ተነሳሽነት? ፖሊስ ይህንን ወንጀል እየመረመረ ባለበት ሰዓት ሌላ ጥሪ ደረሰው። ጥሪው የመጣው ጥቃቱ ከተፈጸመበት ትምህርት ቤት ብዙም ሳይርቅ ካለ አካባቢ ነው። በአንድ ቤት ውስጥ አንዲት ሴት በጥይት ተመታ መገደሏን ጥቆማ ሰጥ። 2 ጥቃት በተመሳሳይ ዕለት። እነዚህ ጥቃቶች ተመሳሳይነት ይኖራቸው ይሆን? በአንድ አይነት ገዳይስ ተፈጽሞ ይሆን? መመርመራችንን እንቀጥላለን። በትምህርት ቤቱ ላይ ጥቃት ከተፈጸመ በኋላ ራሱን ያጠፋው ወጣት የ20 ዓመት ታዳጊ የሆነው አዳም ላንዛ ሲሆን በቤቷ ውስጥ ተገድላ የተገኘችው ሴት ደግሞ ናንሲ ላንዛ የምትባል ሲሆን የአዳም ላንዛ ወላጅ እናቱ ነች። ሁለቱም በተመሳሳይ ቀን ሞተዋል። ልጅ ራሱን ሲያጠፋ እናት ደግሞ ተገድላ። ለመሆኑ ማን ገደላት? አብራችሁን ቆዩ። እናት ናንሲ ላንዛ ልጇን በጣም የምትወድና የምትንከባከብ ብቻዋን የምታሳድግ እናት ነች። ልጅ አዳም የ20 ዓመት ታዳጊ ሲሆን አዳም ከልጅነቱ ጀምሮ ከሰው ጋር ለመግባባት የሚከብደው አብዛኛውን ጊዜ ብቻውን መሆንን የሚመርጥ ልጅ ነው። ከዚያም ፖሊሶች ስለ አዳም የበለጠ ለመመርመር ወደ ቤቱ አመሩ። ከዚያም ወደ ክፍሉ ሲገቡ ያዩት ነገር ፖሊሶችን ያስደነገጠ ነበር። የክፍሉ ግድግዳዎች ላይ የተለያዩ ሰዎች ሲገደሉ የሚያሳዩ ምስሎች ተለጥፈው ይታያሉ። እንዲሁም ኮምፒውተሩን በሚፈትሹበት ወቅት ለረጅም ጊዜ የተለያዩ የግድያ ቪዲዮዎችን፣ የሽብር ፊልሞችን ያይ እንደነበር ደረሱበት። እንዲሁም ከመሞቱ በፊት በዓለም ታሪክ የተከሰቱትን ሁሉንም ጅምላ ጭፍጨፋዎች ስም፣ የተገደሉትን ሰዎች ቁጥርና ገዳዮቹ የተጠቀሙባቸው መሳሪያዎች ዝርዝር የያዘ ግዙፍ ሰንጠረዥ አዘጋጅቶ እንደነበር ደረሱበት። ስለ አዳም ሲመረምሩም ሌላ ያገኙት ነገር አዳም ብዙውን ጊዜ ብቻውን በማሳለፉ ምክንያት በከባድ ጭንቀት ውስጥ ሳይገባ እንዳልቀረ ጠረጠሩ። እንዲሁም አዳም በክፍሉ ውስጥ ጨለማን መርጦ የሚቀመጥ፣ በኮምፒውተሩ ላይ የጦርነት ጌሞችን የሚጫወትና የድሮ የጅምላ ግድያ ታሪኮችን እያየና እያነበበ ጊዜውን እንደሚያሳልፍ ደረሱበት። ፖሊሶችም ቤቱን ሲፈትሹ ሌላ ያገኙት ነገር በጣም አስገረማቸው። መሳሪያዎች፣ በአንድ ክፍል ሙሉ የተከማቹ የጦር መሳሪያዎች። እናቱ ናንሲ በቤቷ ውስጥ የተለያዩ ህጋዊ የጦር መሳሪያዎችን ታከማች ነበር። ይባስ ብሎም ልጇንም ስለ መሳሪያዎቹና መሳሪያ እንዴት እንደሚተኮስ ታስተምረው ነበር። እንደ ፖሊሶቹ ግምት አዳም ያንን ወንጀል የፈጸመው ለረጅም ጊዜ ተዘጋጅቶበት እንደሆነ ገምተዋል። እናቱንም እሱ ሳይገድላት እንዳልቀረ ጠርጥረዋል። ምክንያቱም እናቱ ናንሲ የሞተችበትና እሱ ጥቃቱን የፈጸመበት ዕለት መመሳሰሉ፣ እንዲሁም እናቱ የተገደለችበት ጥይትና እሱ ትምህርት ቤቱ ላይ ጥቃት የፈጸመበት መሳሪያ መመሳሰሉ እሱ የእናቱ ገዳይ ለመሆኑ ፍንጭ ይሰጣል። ፖሊሶችም ከመንገድ ካሜራ ባገኙት ተንቀሳቃሽ ምስል አማካኝነት መላምታዊ ትንተናቸውን አስቀምጠዋል። አዳም ላንዛ ይህን ነገር ለረጅም ጊዜ ሲዘጋጅበት መቆየቱን እንዲሁም በኮምፒውተሩ ላይ የተገኘው የሟቾችን ቁጥር የያዘው ሰንጠረዥ እሱ በአንድ ጊዜ በጅምላ ብዙ ሰዎችን ገሎ በአንድ ጊዜ ብዙ ሰው የገደለ መባልና ስሙ ከታዋቂ ገዳዮች ተርታ እንዲመደብ መፈለጉን ያሳያል ይላሉ ሳይኮሎጂስቶች። አዳምም በዕለቱ የግድያ ተግባሩን ለመፈጸም ጠዋት ላይ እናቱ ናንሲ በተኛችበት አዳም በቀስታ ወደ ክፍሏ በማምራት ከእሷ መሳሪያዎች መካከል ካሊበር 22 የተባለውን ጠመንጃ አንስቶ
ተኝታ በነበረች እናቱ ራስ ላይ 4 ጊዜ በመተኮስ ገደላት። እናቱ ለልጇ ስታደርግ የነበረው መልካምነት በሰከንዶች ውስጥ በሞት ተደመደመ። ፖሊሶችም ከዚህ በፊት የተፈጸሙትን የጅምላ ግድያዎች ሲያዩ ገዳዮቹ ጅምላ ጭፍጨፋዎችን ከማድረጋቸው በፊት በቤታቸው የሚገኙ እናት፣ አባት፣ ሌሎችንም የቤተሰብ አባላት በሙሉ ይገሉ ነበር። አዳምም ይህንን ቀድሞ በኮምፒውተሩ ላይ አይቶት እንደሆነ ገምተዋል። አዳምም በቤቱ ውስጥ ሌላ ማንም ስላልነበረ ቀጥታ ወደ ግድያው ስፍራ አመራ። ጠዋት 3 ሰዓት ላይ አዳም እናቱን ከገደለ በኋላ ሙሉ ጥቁር ልብስና በጦርነት ጊዜ የሚደረጉትን የወታደር ካፖርት ካደረገ በኋላ እናቱ ከምታከማቸው ጠመንጃዎች መካከል አደገኛውን ካሊበር 22 ከብዙ ጥይቶች ጋር ይዞ ወጣ። የእናቱን መኪና እየነዳ ወደ ሳንዲ ሁክ ትምህርት ቤት አመራ። ጠዋት 3:45 ላይ አዳም ወደ ትምህርት ቤቱ ደረሰ። የትምህርት ቤቱ በሮች ተቆልፎ ስለነበር ይዞት በነበረው መሳሪያ የትምህርት ቤቱን በር ሰብሮ ገባ። ድምጹን የሰሙት የትምህርት ቤቱ ዳይሬክተርና መምህር ምን እየተካሄደ እንደሆነ ለማየት ሲወጡ እዛው ገደላቸው። ከዚያም አዳም የ6 እና የ7 ዓመት ሕፃናት ወደሚማሩበት ክፍል አመራ። መምህራንም ሕፃናቱን በሽንት ቤትና በቁም ሳጥን ውስጥ ለመደበቅ ቢሞክሩም አዳም ግን በሩን እየሰበረ በጥቂት ደቂቃዎች ውስጥ 20 ንጹሃን ሕፃናትንና 6 መምህራንን በጭካኔ ገደላቸው። ፖሊሶችም ጥሪው እንደደረሳቸው በፍጥነት በቦታው ደረሱ። ሳይረኖቹን የሰማው አደም ላንዛ እጁን ከመስጠት ይልቅ ራሱን ማጥፋትን ምርጫው በማድረግ በያዘው መሳሪያ ራሱን አጠፋ። መላው ጥቃት ያበቃው በደቂቃዎች ውስጥ ቢሆንም ጥሎት ያለፈው ጠባሳ ግን ዘላለማዊ ነበር። ባለሙያዎቹ የገዳዩን ስለንቦና ሲተነትኑ እንዲህ ይላሉ። አዳም መጀመሪያ እናቱን የገደለበት ምክንያት እናቱ ያንን ድንጋጤና የሕግ ተጠያቂነትን እንዳታይ በማሰብ ወይም እሷ ላይ የነበረውን ጥልቅ ጥላቻ ለመወጣት ሊሆን ይችላል በማለት ይገልጻሉ። ከዚህ ቪዲዮ የምንማረው ነገር ቢኖር ልጆችን የዕለት ተዕለት እንቅስቃሴያቸውን መከታተል እንደሚያስፈልግ ነው። እንዲሁም በስልካቸው በኮምፒውተራቸው ላይ ምን እያዩ እንደሆነ፣ ከማን ጋር እያወሩ እንደሆነ እንዲሁም በመካከላችን ቅርበት ሊኖር እንደሚገባ ነው። እንዲሁም የተለያዩ ጎጂ የሆኑ መሳሪያዎችን እና ስለታም ነገሮችን ከልጆቻችን አርቀን እናስቀምጥ እያልኩኝ ይህንን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩ በቀጣይ በሌላ አሪፍና አስተማሪ ታሪክ እስክመጣ መልካም ጊዜ ይሁንላችሁ። 911, what's your emergency?